በዛሬው ቪዲዮአችን የምንመለከተው how to start PX network mining የሚለውን ነገር ነው የምንመለከተው። እንደሚታወቀው ከዚህ በፊት በሰራውላችሁ ቪዲዮዎች ላይ እንደተመለከትነው ለKYC ዝግጅት እንድንጀምር አካውንታችንን ክሊር እንድናደርግ ሁለት ስቴፖችን እዚህ ጋር እንደምትመለከቱት ግሪን ሆነናል። በቀጣዩ በጣም coming soon ብለው ፕሮፋይል ቬሪፊኬሽን፣ ፎን ቬሪፊኬሽን እና ሶሻል ሚዲያ ቬሪፊኬሽን በተጨማሪም የሰልፊ ቬሪፊኬሽን እንደሚኖር አውርተዋል ማለት ነው። ሶ እንዴት ነው PX ኔትወርክን እነሱ በተናገሩት መሰረት በቀጥታ PX ኔትወርክ ማይኒንግን የምንቀላቀለው የሚለውን ነገር አብረን ነው የምናየው። ሶ እዚህ ጋር ወደ ፕላይ ስቶር ቀጥታ ነው የሚወስደን ክሊክ በምናደርግ ሰዓት። ሶ አፕሊኬሽኑን መጀመሪያ ኢንስቶል የምንል ነው የሚሆነው። የተለያዩ ሪቪዎችን እዚህ ጋር መመልከት ትችላላችሁ። about the application ሁልጊዜም about the app የሚለውን ነገር ማንበብ ልምድ ይኑራችሁ። because መች ነው ሪሊዝ የተደረገው፣ ምን ያህል ዳውንሎድ አለው፣ ምን ያህል ሳይዝ ነው አፑ፣ ስለ ምንድን ነው ኤቭሪቲንግ እዚህ ጋር ማንበብ ትችላላችሁ። ከዛም በተጨማሪ ደግሞ ወደ ዌብሳይታቸው በመሄድ ዋይት ፔፐራቸውን ማንበብ ስለ ፕሮጀክቱ ፊውቸር ምን ያህል ስትሬንግዝ አለው የሚለውን ነገር በክሊር በሆነ ሁኔታ የሚያሳየን ነገር ነው ማለት ነው። ሶ ዋንስ አፕሊኬሽኑ ዳውንሎድድ ከሆነ በኋላ ኦፕን ነው የምትሉት። ቤተሰብ እዚህ ቻናል ላይ የምትሰሩት ሁሉም ፕሮጀክት በጣም ሲሪየስ የሆነ የብሎክቼን የዌብ3 ፕሮጀክት ነው። ሶ ስትመዘገቡ ዲቴል ያለውን ነገር የምትሞሉትን ነገር በስነ ስርዓት ሞልታችሁ ተመዝገቡ። ሶ ጌት ስታርትድ የሚለውን ክሊክ ላለው እዚህ ጋር the future of digital currency እንደሆነ ዲሴንትራላይዝድ የሆነ የኮይን ዲዛይን እንዳለው ሶ አሁን ላይ ቢግ ሚልስቶን ላይ እንደሆኑና ፒራሚድ ኔትወርክ the mining of the future እንደሆነ ይናገራል ማለት ነው። ሶ እዚህኛው ሴክሽን ላይ እንደምትመለከቱት ክሬት አካውንት የሚል ሴክሽን አለን። ብዙ ጊዜ ጋይስ እንደዚህ በቀጭኑ የተጻፉ ነገሮችን አሹፉም። ሶ ክሬት አካውንት ነው የምትሉት። በመጀመሪያ ደረጃ ወደዚያ ስትመጡ አካውንት ክሬት ታደርጋላችሁ ማለት ነው። አካውንት ከነበራችሁ ደግሞ ባላችሁ አካውንት ነው የምትገቡት። ሶ እዚህ ጋር ኢሜል እና ፓስወርድ ክሬት ማድረግ ትችላላችሁ። እዚህ ጋርና እዚህ ጋር ኢሜል ፓስወርድ በማስገባት መግባት ትችላላችሁ። ወይንም ደግሞ ኮንቲኒው ዊዝ ጎግል በማለት በቀላሉ ኢሜይላችሁን ክሊክ አድርጋችሁ በመምረጥ ወደ ፕሮጀክቱ ጆይን ማድረግ ትችላላችሁ ማለት ነው። ሶ ኦልሬዲ ዳታ ፌች እያደረገ ነው። ሶ ሪፈራል ኮድ ይጠይቃል ማለት ነው ይሄ ፕሮጀክት ሲጀምሩ። ሶ ስለዛ ሪፈራል ኮድ አስቀምጬላችኋለሁ ቴሌግራም ቻናሌ ላይ። በቀጥታ ከቴሌግራም ቻናሌ ላይ በመግባት ሪፈራል ኮድ ኮፒ ማድረግ ትችላላችሁ። ልክ እንደዚህ ኮፒ ካደረጋችሁ በኋላ እዚህ ጋር መጣችሁ ፔስት ነው የምትሉት፣ ሰብሚት። ሶ ሰብሚት በምታደርጉ ሰዓት ቀጥታ ሳክሰስፉሊ ነው አፕላይ ያደረጋችሁት። ሶ ዳሽቦርዱ ይሄን ይመስላል። አሁን ያለበትን ሁኔታ ይሄ ፕሮጀክት ይሄ ፕሮጀክት በጣም ኤርሊ ያለ ፕሮጀክት ነው ጋይስ። በጣም ኤርሊ የሆኑ ፕሮጀክቶች ላይ ነው እኔ ፎከስ የማደርገው። እዚህ ጋር ማይኒንግ ሬት እንደምትመለከቱት በጣም ትንሽ የማይኒንግ ሬት አለ። ሪዋርድ ሲኖራችሁ እዚህ ጋር ሪዋርዳችሁን እና ስትሬክ ቦነስ ሲኖራችሁ እዚህ ጋር ስትሬክ ቦነሳችሁን ይደምራል ማለት ነው። ከዛ በተጨማሪ ሰፕላይ 80 ሚሊዮን PX ነው ያለው። ሶ ማይኒንግ ፕሮግረሱን እዚህ ጋር እንደምትመለከቱት በጣም ኤርሊ ነው፣ 12% ነው ኮምፕሊት የሆነው። ሶ እስከዚህ እስኪደርስ ድረስ ይሄ ማይኒንግ የሚቀጥል ነው የሚሆነው። ከዛ በተጨማሪ ሌላ ምንም አይነት የምትሰሩት ታስክ የለም፣ ምንም ነገር የለም። ሶ እንዴት ነው ማይኒንጉን የምንጀምረው? ሶ አብዛኛው እንደምንሰራቸው ፕሮጀክቶች እዚች ጋር በመምጣት ሰርክሏን ክሊክ በማድረግ ማይኒንጉን ለ24 ሰዓት እናስጀምራለን ማለት ነው። ሶ እዚህ ጋር ክሊክ በምታደርጉ ሰዓት ሎድ ያደርግና ማይኒንጋችሁ አክቲቭ ይሆናል ማለት ነው። ሶ በ24 ሰዓት ውስጥ ስልካችሁን አንድ ጊዜ ክሊክ በማድረግ ብቻ ነው እዚህ ፕሮጀክት ላይ የምትሳተፉት። ሶ ልክ እንደምትመለከቱት ማይኒንጉ ሎድ እያደረገ ነው ያለው። ሶ ይጀምራል አሁን። ከዛ በተጨማሪ ምን ነገሮችን እዚህ ፕሮጀክት ላይ መመልከት እንዳለባችሁ አሳያችኋለሁ። እንደምትመለከቱት 0.102 ማይኒንጉ አክቲቭ ሆኗል።
ሶ ምን ያህል ኮይን እየሰራን እንደሆነና ምን ያህል ፖይንቶች እንደሰበሰብን እዚች ጋር ክሊክ በማድረግ መመልከት ትችላላችሁ። ሶ እንደምትመለከቱት ነው እዚህ ጋር። ሶ ጋይስ ፒኤክስ ፒራሚድ በጣም ግራውንድ የረገጠ ትልቅ ፕሮጀክት ነው። ሶ እንደምትመለከቱት ማይኒንጋችን ለ24 ሰዓት ጀምሯል። ሶ ማይን እያደረግን መሆናችንን እዚህ ጋር ነው የምናውቀው። ከዛ በተጨማሪ ይሄኛው ሴክሽን ግሪን ነው የሚሆነው። ሶ አንድ ጊዜ ክሊክ በማድረግ ግሪን እንዲሆን ታደርጋላችሁ ማለት ነው። ሶ እዚህ 3 መስመር ላይ ክሊክ በማድረግ ዋይት ፔፐራቸውን ማንበብ ትችላላችሁ። ቤተሰብ ዋይት ፔፐራቸው እዚህ ጋር የሚገኝ ሲሆን ከዛ በተጨማሪ አደርቦርድ ሲስተም ሁሉም የብሎክቼን ፕሮጀክቶች የሚያሳዩ እንደሆነ ታውቃላችሁ። KYC ቬሪፊኬሽን እዚህ ጋር ይገኛል። ሶ ሪፈራል ቲማችሁን እኔ አናውንስመንት በሚኖር ሰዓት እዚሁ መመልከት የምትችሉት ነገር ነው። የተለያየ ሶሻል ሚዲያ ፕላትፎርም አላቸው። እዛ ላይ ገብታችሁ ፎሎ በማድረግ ኒውሶችን መከታተል ትችላላችሁ፣ የሚኖሩ አፕዴቶችን። ሶ እንደ አዲስ ይህን ፕሮጀክት ጆይን እንዳደረገ ሰው KYC ቬሪፊኬሽናቸው ምን ይመስላል የሚለውን እንመልከት። ሶ KYC እንደምትመለከቱት you have mined 5 days continuously start KYC to secure your account ይላል። ሶ 5 ቀን ኮንሲኩቲቭሊ ማይን ማድረግ ይጠበቅባቸዋል። ከዛ በተጨማሪ ሪፈራል ሪኳየርመንት 3 ሪፈራል ሊኖራችሁ ይገባል ማለት ነው። ሶ ይህ ብቻ ነው ሪኳየርመንቱ ጋይስ። ሰዎችን ኢንቫይት በማድረግ 5 ቀን በተከታታይ ማይን በማድረግ የቬሪፊኬሽናችሁን ሂደት እስከዚህ ድረስ ሰልፊ ቬሪፊኬሽን ድረስ መድረስ ትችላላችሁ። ኤቭሪባዲ ይህን ፕሮጀክት ጆይን እያደረጋችሁ ማይኒንጋችሁን እንድትቀጥሉ ከቪዲዮ ዲስክሪፕሽን ስር ኤቭሪቲንግ ከዚህ ፕሮጀክት ጋር በተያያዘ የሚያስፈልጋችሁን ነገር ኢንቪቴሽን ኮድ፣ አፑን ዳውንሎድ ማድረጊያ ሊንክ፣ ኤቭሪቲንግ አስቀምጥላችኋለሁ ጋይስ። አዲስ አፕዴቶች ሲኖሩ ደግሞ ይዤላችሁ የሚመጣ ነው የሚሆነው። ይመቻችሁ። ባይ ባይ።